የጌታ ስም ይባረክ። እንኳን በደህና ተመለሳችሁ። የከሰዓት በኋላ ፕሮግራማችንን እንጀምራለን። ሁላችንም ተረጋግተን ወደ ፕሮግራማችን እንገባለን። ፕሮግራም ከመጀመራችን በፊት አንድ ጊዜ ሁላችሁም ትኩረት ወደዚህ ወደ መድረኩ አርጉና እዚህ ስክሪኖቹ ላይ የምታዩዋቸውን ኪዋር ኮዶች በስልካችሁ ስካን አድርጋችሁ የግሬት ኮሚሽን ወይም ደግሞ የተስፋ ቴሌቪዥን የሶሻል ሚዲያ ፕላትፎርሞችን የምታገኙበት ነው። በተለይ ዩቲዩብ ላይ አምና ትምህርቱን ተምራችሁ በተለያየ መንገድ ማቴሪያሉን ያላገኛችሁ ሰዎች ዩቲዩብ ላይ ተጭኗል ትምህርቱ። ስለዚህ ከዩቲዩብ ላይ በቀጥታ መስማት ትችላላችሁ፣ የአምናውን ትምህርት ማለት ነው። የዘንድሮም ዛሬ የሚተላለፈው የነገም ከነገ ወዲያ የምኖረውን ትምህርት ቀጥታ በዩቲዩብ ላይ ስለምጫን ይህንን እስካን እንድታደርጉ ሰብስክራይብ የምትለዋን ባተን እንድትጭኑ የሚዲያ ቲሞች አደራ ብለዋል። ሌላው የግሬት ኮሚሽን ሚኒስትሪ አገልግሎት እንደምታዩት የዲጂታል ስትራቴጂ በምንለው አገልግሎት ክፍል የተዘጋጀ የተለያዩ ለቤተክርስቲያን አገልግሎት የሚጠቅሙ ፕላትፎርሞች አሉ። እነዛም ፕላትፎርሞች አጭር ደቂቃ በዝማሬ ጌታን ካመለክም በኋላ የማስታወቂያ ዲስፕሌይ ያደርጋሉ። እሱን እንድትከታተሉ አደራ እንላችኋለን። ለሚቀጥሉት 5 እስከ 10 ደቂቃ ሰውም እስኪገባ ድረስ ባለው ቆመን እናመልካለን ከሚያስመልኩን ወንድሞች ጋር።